መጋቢት ወር እንዲህ ይሆናል። Are you ready? መጋቢት ወር እኛ ለምናምን አጋጣሚ አይሆንም። አሜን። ቀኖቹ ክፉዎች ና ዘመኑ ምበሉ እኔ የምነግራችሁ በሚቀጥል በዚህ ወር አደጋ ያገኝህም ሞት ያገኝህም መከራ ያገኝህም ጭንቀት በላይ ላይ አይሆንም። አሜን። እግዚአብሔር እንዲህ በላቸው ብሏል። Are you ready? አሜን። አማርኛው ደስ አይልም እንግሊዘኛው ነው። ዘመንስ ኦፍ ሪሜምበራንስ የመታሰብ ወር ብዙዎቻችሁ እግዚአብሔር ያስባችኋል። እግዚአብሔር ያስባሃል። አጠገብ ያለው በዚህ ወር ትታሰባለህ በለው። ይህ ወር በለው ከወጣህበት ነገር በለው እግዚአብሔር በለው አስቦ ይመልስሃል በለው። አሜን። This is a month of divine remembrance መለኮታዊ መታሰብ። አሜን። እንዲህ ይሆናል። ይኸውላችሁ በዚህ ወር እንትን ነው የሚሆነው። ይሄ አጋጣሚ አይደለም። እናንተ ልትገቡበት የእናንተ ሊሆን የተገባ ነገር ግን የወጣችሁበት ነገር እግዚአብሔር አስቦ ይመልሳችኋል። አሜን። ይኸውላችሁ ሳኦል በጦር ሜዳ ሞቷል። ዮናታንም በጦር ሜዳ ምን ብሏል? ሞቷል። ዘራቸው የንግስና ነው። ሳኦል ንጉስ ከነበረ ዮናታንም ነበር የሚሆነው የንጉስ ልጅ ንጉስ። ከዛ ሜምፊቦስቴ የሚባል ልጅ አለው። እሱም ዘሩ ምንድነው? ንጉስ ነው። ለምን ሲባል አያታቸው ምንድነው? ንጉስ ነበረ። ነገር ግን በአባቱና በአያቱ ሞት ምክንያት ሜምፊቦስቴ ንጉስ ሳይሆን ተጥሎ ነበር ያለው። ተጥሎ የሆነ ቦታ ወድቋል። ዳዊት አንድ ቀን እንዲህ አለ፣ እግዚአብሔር ሜምፊቦስቴን አሰበው። አሜን። እስቲ እኔ በሉስ ሰው አይደለም የሚያስበኝ በሉ፣ እግዚአብሔር ነው የሚያስበኝ በሉ። እግዚአብሔር ሲያስበኝ በልስ ሰው ሁሉ ይሯሯጣል በለስ። አሜን። This is the month of remembrance ይሄ የመታሰብ ወራችሁ ነው። በዚህ ወር እግዚአብሔር ያስባችኋል። እግዚአብሔር ልጆቻችሁን ያስባል፣ ትዳራችሁን ያስባል፣ ስራችሁን ያስባል። ጮህና የመታሰብ ወሬ ነው በሉስ። እግዚአብሔር ሜምፊቦስቴን ምን አለው? አሰበው። ከንጉስ ፓላስ ወጥቶ ተጥሎ የነበረውን ሜምፊቦስቴን እግዚአብሔር ሲያስበው በዳዊት ቤት በገበታ በቤተ መንግስት ገብቶ ተቀመጠ። ወደ ኦሪጂናል ወደ ንግስናው ቤት ተመለሰ። ዛሬ ነግራችኋለሁ፣ ትታሰባላችሁ። በዚህ ወር ትታሰባለህ። በዚህ ወር ትታሰቢያለሽ። አንድ ሰው ጮሆ እግዚአብሔር አሰበኝ ይላል። ትገሙ እግዚአብሔር አሰበኝ በሉ። ወደ ፈጠረኝ በሉስ። ኪዳን ተመለስኩ በሉስ። ብዙዎቻችሁ ከእናታችሁ ማህፀን ወደ ሰራችሁ ወደ ትክክለኛው ፕሮግራም ዛሬ ይመልሳችኋል። የመታሰብ ወር ሆኖላችኋል። ይኸውላችሁ ሰው ሊኖር የሚገባው በምድር ላይ ነው። እንስሳም ሊኖር የሚገባው በምን ላይ ነው? በምድር ላይ። አንድ ወቅት ላይ በኖህ ዘመን ምድር በውሃ ልትሞላ ስትል ሰውም እንስሳውም ወደ መርከብ ገባ። ምድሪቱም ደግሞ ውሃ ሞላት። መጽሐፍ ዘፍጥረት 8 ላይ እንዲህ ያለ እግዚአብሔርም ኖህን ምን አለው? ለካ ሲያስባችሁ ከኦሪጂናል ቦታችሁ ከወጣችሁበት ይመልሳችኋል። ዛሬ እግዚአብሔር ወደ ኦሪጂናል ወደ ሆነ ማንነትህ ወደ ኦሪጂናል ወደ ሆነ ማንነትሽ በዚህ ወር ይመልሳችኋል። በዚህ ወር ትመለሳላችሁ። በመጋቢት ወር በሉስ ሳላውጥ ከወጣሁበት በልስ ወደ ትክክለኛው መለሳለሁ በለ። በዚህ ወር ትመለሻለሽ። ወደ በረከትሽ ትመለሻለሽ። ወደ ከፍታሽ ትመለሻለሽ። ወደ ነፃነትሽ ትመለሻለሽ። አንድ ሰው ለሰባት ሰው this is the month of remembrance በሉት። ይሄ የምንኖራችሁ ነው የመታሰብ። እግዚአብሔር አሰበ ማለት
አይደለም የሚለው እግዚአብሔርም ራሔልን ምን አላት አሰባት ራሔል መካን ነበረች አትወልድም ነበረ እግዚአብሔርም ዘፍጥረት 30 ላይ ራሔልን ምን አላት አሰባት ኢየሱስ ጌታ ነው ልጅ ሰጣት በልጅ ባረካት በዚህ ወር ነግራችኋለሁ ሰው በፍጥረቱ ብዛት ተባዛ ተብሎ የተፈጠረ ነበር ራሔል ከተፈጥሮ ስርዓት ወጣ ነበር እግዚአብሔር ለካ ሲያስባችሁ ወደ ትክክለኛው ቦታ ነው የሚመልሳችሁ በዚህ ወር አይ ፕሮፌሳይ እተነብያለሁ አንድ ሰው ቀኝ እጁን ለሰጠኝ አንድ ሰው ከወጣህበት ትመለሳለህ ወደ እውነት ትመለሳለህ ወደ ስፍራ ትመለሳለህ ወደ ትውልድ ትመለሳለህ ወደ በረከት ትመለሳለህ እስቲ እግዚአብሔር አሰበኝ በሉስ በዚህ ወር የብዙዎቻችሁ ትንቢት የተስፋ ቃል እግዚአብሔር ያስበዋል መጽሐፍ እግዚአብሔርም ሳራን ምን አላት አሰባት ሪሜምበር አረጋት ለሳራም እንደተናገረው ምን አለ አደረገ ዛሬ ነግራችኋለሁ በዚህ ወር ታስበሻል ታስበሃል ጮሁና እግዚአብሔር አስቦኛል በሉስ ካለሁበት ወጣሁ በሉኝስ ዛሬ አስቦሃል ከበሽታ ትወጣለህ ከድህነት ትወጣለህ ከግራ መጋባት ትወጣለህ ካስጨነቀ ነገር ትወጣለህ ከገደብ ትወጣለህ ወላች በተለይ ነጋዴ ሆናችሁ ከንግዳችሁ ፌል ያረገ ጤንነታችሁ ፌል ያረገ ትዳራችሁ የሆነ ነገር ውስጥ ይሆናል በእንደዚህ በቃ ከነበረበት የለቀቀ ወደ ነበረበት ይመለሳል እግዚአብሔር ሲያስብ እንደዛ ነው የሚያደርገው እግዚአብሔርም መርዶክዮስም ምን አለው በንጉስ ደጅ ተጥሎ የኪዳን ሰው ተጥሎ እያለ እግዚአብሔር ምን አለ አሰበ ተብሎ አልቆመም መርዶክዮስ በንጉስ ፈረስ ላይ ተቀመጠ ወደ ንግስና መጣ በጌታ በኢየሱስም ይሄ ወር የመታሰብ ወር ነው This is the month of remembrance divine remembrance መለኮታዊ መታሰብ ይሆንልሃል ልጆችን እግዚአብሔር ያስባል አንተን ያስባል ስራህን ያስባል መንገድህን ያስባል እስቲ በዚህ ወር በሉሲ እግዚአብሔር አስቦኛል በሉ በተለይ እንድትይዙልኝ የምፈልገው የሜምፊቦስቴ ነው ሜምፊቦስቴ ሽባ የሆነ አባቱ ንጉስ የነበረ አያቱ ንግስና በዘሩ ያለ ግን ተጥሎ ያለ እመኑኝ እግዚአብሔር ሲያስባችሁ ሰዎች ያስቧቸዋል ከዛ ዳዊት እንዲህ አለ ከሳኦል ቤት እንደው ምሕረት ማረግለት መልካም ማረግለት አለ ሲሉት አንድ ሽባ አለ አሉት ሲመጣ ወሰደው የሚገርማችሁ ንግስና ሁሉ ሰጥቶታል ባንተ ግዛት ላይ እኔ አልፈልግም ባንተ ግዛት ላይ ምን በል ራስ ምን በል አለው ንገስ አለው ለካ እግዚአብሔር ሲያስባችሁ ወደ ተወለዳችሁበት ማንነት ወደ ክብራችሁ ወደ ጤንነታችሁ ወደ በረከታችሁ ይመልሳችኋል አይ ፕሮፌሳይ በዚህ ወር ትመለሳላችሁ This is the month of remembrance የመታሰብ ወር ሆኖላችኋል እግዚአብሔር ሳራን ምን አላት እግዚአብሔር ራሔልን ምን አላት ኢየሱስ ጌታ ነው እግዚአብሔር ኖህና ቤተሰቡ ምን አለ ሲያስብ ወደኔ መለሰው ወደ ትክክለኛው ቦታ ዛሬ ተነብያለሁ ብዙዎቻችሁ ከናት ማህፀን እግዚአብሔር ለሰራ ኤርሚያስ አለው በእናት ማህፀን ሰርቼሃለሁ አውቀሃለሁ አለው ለይቼሃለሁ አለው ዛሬ ወደ ተለየህበት መታሰብ ይሆንልሃል መታሰብ ይሆንልሻል ወደ ኪዳን ትመለሳለህ ወደ ቤት ትመለሳለህ ወደ ንግስና ትመለሳለህ አሁንም ቆጥረን ለሰባት ሰው the month of remembrance ነው በለው አማርኛው የመታሰብ ወር ነው በለው ሰባት ስትሞላ አቁም ኢየሱስ ጌታ ነው አሜን የምን ወር ነው ቢያንስ እግዚአብሔር በየሳምንቱ በአዳዲስ ነገር ያስባል የሚቀጥሉት 4 ሳምንታት
እግዚአብሔር ያስብሻል። እግዚአብሔር ያስብሃል። ጩህና እኔን ያስበኛል በለ። ስራዬን ያስባል በለ። ልጆቼን ያስባል በለ። ቤቴን ያስባል በለ። አሰበ ማለት አደረገ ነው። እግዚአብሔርም ሳራን አሰባት አለና እንደተናገረው ምን አለ? በዚህ ወር አስቦሃል፣ ያደርግልሃል። አስቦሻል፣ ያደርግልሻል። አንድ ሰው ጮህና ታስቤያለሁ ይለኛል። በኢየሱስ ስም ሆነባችሁ፣ በኢየሱስ ስም ሆነባችሁ። ክብር ለጌታ ሰጥተን መቀመጥ እንችላለን። ኢየሱስ ጌታ ነው።